ሰዎች ፈጣሪ ዲዛይን አያልቅበትም። አየሁ የሰው ሁሉ ፊት አንድ አይነት አይደለም። ጠባያችንም እና ሁለመናችንም ደግሞ ለየት ያለ ነው። ያለንን ፋከልቲ ለየት ያለ ነው አለ። እከሌን ስላደረገ ብለህ ዝም ብለህ እሱን ተከትለህ ጭልጥ ማለት የለብህ። እከሌ የሚባለው ሰውዬን ሰክሰስፉል ስለሆነ ምናምን አክሽኑን ተመልከተው አጥና ምናምን፣ ግን እሱን ካልሆንክ ብለህ መቸገር ያለብህ አይመስልም። አንደኛ ነገር ራስን ዲፋይን አድርገህ እኔ እንደዚህ አይነት ሰው ነኝ ማለት መቻል ያለብህ አይደለም እንዴ? እና ብዙ ጊዜ ላይፍ የሚከተላቸው ነገሮች ነበሩና አንደኛ ሰዎች በሂደት የሚከተሏቸው 5 ቦታዎች አሉ። አንደኛ እንደምንም ብለህ አንተ ማንነትህን ማረጋገጥ አለብህ። ምን ማለት ነው? መማር አለብህ። ትንሽ እውቀት ያስፈልጋል። ከዛ ቀጥሎ በስራ ዓለም የምትሄድ ከሆነ ሰርተህም ራስህን የምትረዳ መሆን አለብህ። መጀመሪያ ተማርክ፣ ስራ። ከዛ ቀጥለህ ኮሚኒቲ ውስጥ መግባት አለብህ። ታገባለህ፣ ቤተሰብ መራን ማድረግ መቻል አለብህ። ከዛ ቀጥለህ ያን በደንብ አጥነህ ከሰራ ወደ ኮሚኒቲ ሄደህ ደግሞ ኮሚኒቲው መርዳት መጀመር አለብህ። አይደለም እንዴ? ያን ያስገኘልህ ኮሚኒቲ ስለሆነ። ከዛ ቀጥሎ እድለኛ ከሆንክ ደግሞ በአገር ሌቨል ለመርዳት ሞክር። መጨረሻ ላይ ደግሞ በጣም እድለኛ የሆኑት እንደ አንስታይን ሌላ የሆኑት ደግሞ ዓለም ላይ ኢምፓክት የሚያመጣ ነገር የሚሰሩ ሰዎች አሉ። ከነዚህ ደረጃዎች አንዱ ጋር መሆን መቻል አለብህ። ገና መጀመሪያውን ምንም ነገር ሳይጀምረው 5ኛው መሆን አትችልም። አይደለም እንዴ? ስለዚህ እነዚህን ስቴፖች እየተከተልክ መሄድ አለብህ ብዬ አምናለሁና የተለየ ፐርሰናሊቲ ሳይሆን የተለየ አፕሮች ወይም ቦልድ መሆን ሳይሆን ኮንፊደንት መሆን ነው። እኔ ከመጠን በላይ ኮንፊደንት ሰው ነኝ በራሴ። ገብተዋል። በራሴ የምተማመን በሁለቱ ጆሮች መካከል ያሉት ነገሮች ናቸው ሀብቶች። በሰላይ ወደ በራይ ጋር አሜሪካን ቤት እነሱን ሽጬ ነው የኖርኩት። እዚህ የምመጣ እነሱ ነው የምጠቀመው። ሌላ ሀብት የለኝም። ስለዚህ እነዚህ ደግሞ እንዳይበከሉ አድርጋቸዋለሁ በልዩ ልዩ ነገሮች። እነዚህ ልዩ ልዩ የሚበክሏቸው በአንደኛ ደረጃ ሀብት ነው። ለሀብት ብዬ ማንም ቦታ መሄድ ሰው አይደለሁም። እኔ በቂ ቤተሰቤን ለማስተዳደር እኔን ለማስተዳደር የሚያስፈልገኝ በቂ ነገር ካለኝ በጣም ሳትስፋይድ ነኝ። በምኞት ከሌ ደረሰበት ካልደረስኩ እያልኩ ትሄዳችሁ ገብታ በጣም ብዙ ሀብትን ቢኖርህ እኮ አንተ እኮ የተወሰነ ነገር ነው የምትሰራው የምትወስደው በየቀኑ አይደለ? በጣም ሀብታም ስለሆን ተለቅ ያለ ሆድ የለህም አይደለም? በጣም ድሃ ስለሆንክ ደግሞ አነሳ ያለ ሆድ አልሰጠርም። ስለዚህ ሁለተኛ ትሩ መሆን አለብህ ለምታደርገው ነገር። ትሩትፉል መሆንና ንጹህ ለመሆን መታገል እንቅልፍ ይሰጣል። ዓላማህ ምንድን ነው? ስራ መስራት ነው። መሪ ከሆነ መሪ ነህ። መሐንዲስ ከሆንክ መሐንዲስ ነህ። ያን ስራው። ተማሪም ከሆንክ ተማሪ ነህ። ስራን ስራ። እንዳይበከሉ አድርጋቸው በሆነ ባልሆነ። ያ ከሆነ ባጌጅ የለብህም። የምትፈራው ነገር የለም። ምክንያቱም ሆነ ብለህ ለጥቅም ብለህ ያደረግከው ነገር የለም። ስለዚህ ነፃ ያወጣሃል መጨረሻ ላይ እና እኔ በጣም ሲበዛ ነፃ ሆንኩ ነኝ። ሌላው ቁልፍ ነገር አንተ ጥሩ ሰራዋለህ ብለህ የምታስበውን ነገር መስራት አለ። ለምሳሌ ዩኒቨርሲቲ ስንማር 4 ዓመት ትምህርት አለ በል አይደል? ለባችለር ዲግሪ ለምን ነው የተለያየ ትምህርት ያለው? ምክንያቱም የሚሰሩት ነገሮች በዓለም ያሉት የፋይናንስ ስራ መኖር አለበት። ኢንጂነር አንድ ሰው ሁሉንም ልማር ቢል እንዴት አድርገው ይችላል? አይበቃውም አይደለም? ስለዚህ በላይፍም በስራ ዓለም ላይ ስትመጣም እኔ አጥሜ ልሰራ የምችለው ደስ ያለኝ ኮንትሪቢዩት ላደርግ የምችለው ሰክሰስፉል መሆን የሚችለው በዚህ ኤሪያ ነው ብለህ ከወሰንክ እሱኑ ማጠናከር ነው እንጂ እድል ስላጋጠመ ኦፖርቹኒቲ ምናምን ስላገኘ እግርን እየርክ ደግሞ እዛኛው ጥልቅ ብትል ዳይሉትድ ትሆንና ሁሉም ቦታ ላይ አጥመህ ላሰራ ትችላለህ። አንተ ጉድ የሆንክበት እኔ ችለዋለሁ ያልከውን አጠንክረህ መያዝ ይኖርብሃል ያምናለሁ። ስለዚህ እኔ ብዙዎችን ሰርዤ አውጥቻለሁ። በፍጹም ኢንቮልቭድ የማልሆን ፖለቲካ ውስጥ ኢንቮልቭድ አልሆንም። ቢኮዝ ኖት ማይ ኤሪያ አልተማርኩም። ሄጄ አላለም በሪሞት ኮንትሮል ወይም ቴሌቪዥን እያየሁ ጊዜን ሳጠፋ አሉልም። ስለ ነገሮች ገነዘባለሁ፣ አውቃለሁ፣ ግን
የኔ ፕራይመሪ እንትን አይደለም። ፕራይመሪ ስራዬ ኢንዱስትሪ መምራት ከሆነ እዛ ላይ ማተኮር ይኖርብሃል ያምናለሁ። ስለዚህ አንዱ እንደ በያገኘህበት አለ አይደለም። እና ሁለት አይነት አለ። ወደ ቀልሉ ሰደውና አንድ ድግስ ጋር ብትሄድ ብፌ ሊሆን ይችላል ወይ ማዘዝ ትበላል። ብፌ ነው ብለህ ሁሉ የምትቀምስ ከሆነ ምግቡ እንዴት ነው ሲሉህ ቆንጆ ነው ትላለህ፣ ግን ዩአር ላይ ምክንያቱም ትንሽ ትንሽ ከሆነ የቀመስከው አንዱን ማጥመህ አልበላህ። ሆዱ ሞልቶ ሊሆን ይችላል፣ ግን እዛ ያለው ክትፎ ጥሩ ነበረ ቢሉህ እነሱ ብቻ ትላለህ። ምክንያቱም ግን ብትወደው አንተ ክትፎውን ብቻ ከሆነ ያንን ሁልጊዜ በደንብ አድርገህ ታውቀዋለህ፣ ጠባዩን ታውቃለህ፣ ስለዛም ኮሜንት ማድረግ ትችላለህ። ስለዚህ መዝለል በየቦታው ነው። ነጋዴዎች ዳይቨርሲፋይ ካላደረጉ በየቦታው እንትን ካላደረጉ እንዴት ያድጋሉ ነው? ኖ ነጋዴ በየቦታው ስለሄደ በየቦታው ተበታትኗል ማለት ስራውን ንግድ ስለሆነ ነው። ንግድ ስለሆነ ሁሉም ቦታ ላይ መስራት አለበት። የኩባንያ መሪ ከሆንክ የኩባንያ መሪ ነህ። ሁለተኛ ነገሮችን አለማመሰቃቀል ነው። እኔ ወደዚያ ሀገር ስመጣ ሲምፕል ሚሽን ነው ይዤ የመጣሁት። ሼክ መሐመድ አለ፣ ድርጅቶች አሉት፣ እርዳይም ብሎኛል። የምችለውን ያህል ተፍጨርጭሬ ሸፕ አረጋቸዋለሁ፣ ሰዎች እንዲኖሩ አረጋለሁ። ከዛ በኋላ ሰዎች ይመሯቸዋል ወደፊት ተወሰነች አይደለም። ከዚህ ከመጣሁ በኋላ ያን ሚሽን ይዤ መጥቼ አሃ ለካ ቢዝነስ አለ፣ ቆይ ሚስቴን ልውሰድና አንቺን ቢዝነስ ክፈች፣ ወንድሜ ልጄንም አምጥቼ አንተን ቢዝነስ ክፈት ብዬ ከሚድሮክ ተጠግቼ መስራት ብጀምር አሁን ዳይሉት ይሆናል ጭንቅላት። አንደኛ። ሁለተኛ ኮንፍሊክት ኦፍ ኢንተረስቱ ሰማይ ይደርሳል። ሶስተኛ ስቤና ይለወጣል። እሱ እኮ የተጠጋው ይህን ሊያደርግ ነው በለገብታል። በዛ ምክንያት ብዙ ነገር አድርጌያለሁ ያለ ለማድረግ ገብተው ኦፖርቹኒቲው ነበር። ሰክሰስፉል የሆንኩት የመጣሁት እነዚህ ስራ ለመስራት ነው እንጂ ተጠግቼ ራሴ ላሳድገው አይደለም። ለእኔ የሚሆን ነገር በቂ አለኝ። ስለዚህ ይህም ኢምፖርታንት ነው። ስለዚህ ያ ስለሆነ ጥንካሬ አለ። ሁለተኛ ጥንካሬና ቦልድነት ከየት ነው የሚመጣው? ዩ ዱ ዩር ሆምወርክ። ሄደ አንድ ቦታ ላይ ኮንፍሮንት ከሚያደርጉ ሰዎች የተሻለ እውቀት ካለ በዛ ጉዳይ የተሻለ ሪሰርች አድርገህ ከሆነ ስብሰባ ላይ ስትገባ አንተ በፖዚሽን በተወሰነ ፖዚሽን አስተዳዳሪ ስለሆንክ እኔ መሐንዲስ ሆኜ ገብቼ ወይም ስለ ጉዳዩ አውቄ ሁለታችን የምናወራ ከሆነ ስለ ሙያው እኔ ሞር የማውቅ ከሆነ አንተ አለቃም ብትሆን መሪም ብትሆን አስተዳዳሪም ብትሆን ስለ ሙያው የምናወራው ስለ ሙያው ከሆነ እኔ ነው የምበልጥህ። ገብቶሃል ባባል? ስለዚህ ይሄ ችግር ነው ኢትዮጵያ ውስጥ በብዛት የማየው። ባይዘው ኢንዱስትሪ ውስጥ ያሉ ሰዎች አዋቂ የሆኑ ሰዎች ሄደው አስተዳደሩ ስለሚገቡበት ጊዜ ያኛው ባይ ቨርቹ ኦፍ ቢንግ አለቃ ወይንም አስተዳዳሪ እኔን የማውቀው ይላል። አንድ ነገር አውቅ ስለ ወርቅ ባወራ ወርቅ በሰፌድ የሚመረት መስሎ ሰው አለ። እኔ ኢንዱስትሪ ውስጥ ገብቼ ሞደርን የሆነ ላርጅ ማይን እየመራሁ ነው። ዲቴሉን አውቃለሁ፣ ሳይንሱን አውቃለሁ። ገብተዋል። ስለዚህ ማድረግ የሚችለው እሱ፣ ሳይንሱን አንተ ታውቀዋለህ። እኔ ልመራ በዚህ ነው እኔ ፖይንቶች እነዚህ ነው፣ በዚህ ደግሞ እኔ እበልጥሃለሁ ይበለኝ። አይደለም እዚህ ሀገር ያለችው ግን እሱ አይደለች። አንተ ነገ ጧት ሆነ አለቃ የሆነ ብትሾም ከአንተ ስር ያሉት ሳይንቲስቶች የሚሆኑ ምንም የሆኑ አንተ ነው የምትበልጣቸው። እንዴት ብሎ ስለዚህ ቦልድነት የሚመጣው ከምፈርተብል ሆንክ ነገሩን የምታውቀው ማቴሪያሉን የምታውቅ ከሆነ አንተ በዛ አቋም ሰውየውን አክብረህ ላለው ፖዚሽን ፋይት ማድረግ አለብህ። ዲስሚዝ የሚያደርግ ቢሆን አይደለም የሚል ቢሆን መከራከር አለብህ። አልሆንልህ ካለ ደግሞ ወደ ስህተት የሚወስድ ከሆነ ይሽድ ሪዛይን ይሽድ ጊቭ ኢት አፕ። በቃ ይህን ልሰራ አልችልም፣ ኢንቫይሮንመንቱ ከእኔ እንትን ጋር ሊሄድ አይችልም፣ ኦር ሌላ መንገድ መፈለግ አለብህ። ገብቶሃል? ስለዚህ ትንሽ ቦልድ ነህ ምናምን ሲባል ሀቅ የሚናገሩ ሰዎች 2 እና 2 4 ነው ብሎ የሚናገሩ ሰዎች እየበዙ ካልሄዱ ሁሉም እየፈራ 2 እና 2 5 ነው 7 ነው እያለ የሚጓዝ ከሆነ
እየተሸዋወደ ሰው ሁሉ አንደር ዘ ቴብል ሌላ ነገር ያወራል፣ አባብ ዘ ቴብል ተጨንቋል። ይሄ አገር አያሳድግም እና በተለይ በአሁን ባለው ሶሻል ሚዲያ አስቸጋሪ ስለሆነ ነው። አንድ ፋክት ብትናገር ያችን ቆርጦ ያወጣና አጌነስት መንግስት ጋር ወይም አጌነስት ምናምን ከሆነች እሷን አውጥቶ ያብጠለጥላል። አሁን ሰውየው የሚሸማቀቅ አይነት ስለሆነ ይሸማቀቃል። ነው ያለው ነገር ምንም አይደለም። ሶሻል ሚዲያ ነው፣ የእሱ ስራ ነው። ሂዝ ጉድ አት ኢት። ዲስቶርት ያደረገበት ምክንያት አለው፣ የእሱ ቢዝነስ ነው። ስለዚህ ያደረገውን ያድርግ ብለህ አንተነትህን የምታውቅ ሰው ከሆነ ጀስት ኮንቲኒው። ኢሹ ቢመጣና ብትጠየቅ ያልኩት እንደዛ ነው፣ ሀቅ ነው ይሄ። ስለዚህ ቦልድነስ የሚመጣው ከአንተ ኮንፊደንት የሆነ አፕሮች ካለ የሚሰራውን ነገር የምታውቅ ከሆነ ለምን ብለህ ትሸማቀቃለህ? ለምን ሀቅስ የማትናገር? ሀቅ ትመራለች፣ አዎ። አትጣፍጥም፣ አዎ። ግን አስፈላጊ ነች። ሀቀኛ ሰዎች ደግሞ መኖር አለባቸው አልፎ አልፎ